መቤቴ ማለት ነው። ዛሬ በሽቲ ነኝ። ለማንኛውም ከአርባ ምንጭ ጋር መጥቶልሻል ተብዬ ተደውሎልኝ አሁን 6 ሰዓት ላይ በሚገባ መኪና ለመቀበል እየወጣሁ ነው ማለት ነው። ዲስ ኢዝ ማይ አውትፊት እና የተላከችልኝን አባ ጨጓራዋን ጫማ ወድጃታለሁ እና ሰን አድርጊያታለሁ። ለማንኛውም ጊፍቱን በኋላ ሳያቸዋለሁ ሶስር ማለት ነው። 50 ብር ይቀራል። በስተመጨረሻ ቤት መጥቻለሁ። ደብቄዋለሁ። ምን እንደሆነ ገምቱ። እመቤቴን በቃ እመቤቴ ትስጣችሁ። የኔት በወጣ ይተካልሽ ማርያምን ሉክ አት ዲስ ይሄው ከፈለኩኝ በረጅሙ መያዝ እችላለሁ፣ ከፈለኩኝ አሳጥሬ መያዝ እችላለሁ። በቃ እመቤቴን ማለት ነው። ወድሻለሁ፣ ማርያምን አከብርሻለሁ። በቃ የእናቴን ቦርሳ ባለፈው ይዤ ወጥቼ እናንተ ደግሞ በጣም ተቆጥታችሁኝ ነበረ። ለሷ የተላከው ለምን ትጠቀሚያለሽ? እኔ አላወኩም። እኔ እሷን ቢጃማ ለብሳለሁ፣ እኔ እሷ የኔን ቢጃማ፣ እኔ እሷን ቀሚስ፣ እኔ እሷ የኔን ቀሚስ፣ እኔ እሷን ቦርሳ፣ እሷ የኔን ቦርሳ። እንደዛ ስለሆነ ነው እንጂ ለሷ የተላከውን መብላት ወይንም ማታለል ፈልጌ አይደለም። እናቴና እኔ እንደዛ ስለምንጠቀም ነው። በጣም ይቅርታ አድርጉልኝ። ግን ኮሜንት አይታ አንድ እህቴ በቃ የማሚን ቦርሳ እንዳትጠቀሚ ከዚህ በኋላ እኔ ላንቺ ቦርሳ ልክልሻለሁ ብላኝ ይኸው ኪዳነ ምሕረትን በጣም ነው የማመሰግነው። እግዚአብሔር ይስጣችሁ ሁላችሁንም። ሌላ ምንም ማለት አልችልም። በቃ ተባረኩ። ከታች የማስቀምጥላችሁን ሶስቱንም አካውንት ፎሎ አድርጉልኝ። ወዳችኋለሁ።